ምን እያልኩ ነው? በማን ነው ጌታቸው ረጅም ጊዜውን ያጠፋው እነዚህን ሰዎች ሲያስታምም ነው። ፈልጎት ይሁን አምኖበት ይሁን አላቅም፣ ግን ዋና ነገር ያባከነው ጊዜው የሚቆጭበትም ይመስለኛል። አሁን እነዚህን ሰዎች የምር እቀየራቸዋለሁ ወይም ደግሞ እኔን ሙሉ ኃላፊነትና ስልጣን ይሰጡኛል እምነት ይጥሉብኛል ብሎ በማመኑ ነው። የሚታመን አይደለም ጌታቸው። የህወሓት ባሪያ እንጂ ባለቤት አይደለም። ለዛ ነው የባሮች አመጽ ምንለው። ባሪያ በአሳዳሪው ቤት ወይም ደግሞ በጌታው ቤት ሊያምጽ ይችላል፣ ባለቤት ግን ሊሆን አይችልም። መውጣት ነው የሚችለው። ያለው አማራጭ መጨረሻ ላይ ጌታቸውንም ገፍቶ ሊያስወጡት መሰለኝ አሁን። ስለዚህ ጌታቸው በዚህ በኩል ነው በቃ ከፍተኛ ስህተት የሰራው፣ በተለይ ከተቃዋሚ ፖለቲካ ፓርቲዎች ጋር ገብቷል። ደብረጽዮን የሰራቸውን ስህተት በጊዜያዊ መስተዳድር ምስረታ ጊዜ የሰራቸው